ፔይፓል በኢትዮጵያ ውስጥ በሶስት ዋና ዋና ምክንያቶች እየሰራ አይደለም። እነዚህ ዋና ዋና ሶስት ምክንያቶች እነማን ናቸው? መፍትሄው ምንድነው? በዛሬው መረጃዎቻችን እነዚህን በዝርዝር እንመለከታለን። ሰላም ጤና ይስጥልኝ የአብሪሽ ኒውስ ዩቲዩብ ቻናል ቤተሰቦቻችን፣ ይህ የአብሪሽ ኒውስ ዩቲዩብ ቻናል ነው። ለቻናላችን አዲስ ሆናችሁ ቻናሉን ሰብስክራይብ በማድረግ ጀምሩ። እንደዚህ አይነት አሪፍ የሆኑ መረጃዎች ሁሌ እንዲደርሳችሁ የምትፈልጉ ከሆነ የግድ ቻናላችን ሰብስክራይብ ማድረግ አለባችሁ። ወደ ዛሬው መረጃዎቻችን እናልፋለን። ፔይፓል በኢትዮጵያ ውስጥ ለምን እየሰራ አይደለም? የዛሬው ርዕሳችን ነው። ይህ ጥያቄ የብዙ ኢትዮጵያውያን ጥያቄ ነው። ፔይፓል በኢትዮጵያ ውስጥ ሙሉ አገልግሎት የማይሰጠው ጠንካራ የሀገር ውስጥ የውጭ ምንዛሬ ሕጎች፣ ባልተዘመነ የባንክ መሰረተ ልማትና ዓለም አቀፍ ደህንነት ፖሊሲዎች ምክንያት ነው። በኢትዮጵያ ሆኖ የፔይፓል አካውንት መክፈት፣ ዓለም አቀፍ ካርድ በመጠቀም ክፍያዎችን መፈጸም ወይም መክፈል ቢችሉም ወደ አካውንቶ ገንዘብ መቀበል ወይም የተቀበሉትን ገንዘብ ወደ ሀገር ውስጥ ባንክ ማዛወር አይቻልም። ዋና ዋና ምክንያቶቹስ ምንድን ናቸው? አንደኛው የውጭ ምንዛሬ ቁጥጥር ሲሆን በእንግሊዝኛ የፎሬን ኤክስቼንጅ ኮንትሮል ይባላል። የኢትዮጵያ ብሔራዊ ባንክ ሀገር የሚወጣው የውጭ ምንዛሬ በጥብቅ ይቆጣጠራል። ያለ ልዩ ፍቃድ ገንዘብ ወደ ውጭ ሀገር መላክ የሚገድበው ይህ ሕግ ከፔይፓል ሕግ ተቃራኒ ሆኖ ይታያል። ሁለተኛው የባንክ ስራ ትስስር ማነስ ነው። ፔይፓል ገንዘብ በቀጥታ ወደ ሀገር ውስጥ ባንኮች ለማዛወር የቴክኖሎጂ ትስስርን ይፈልጋል። የኢትዮጵያ ባንክ ስርዓት ከፔይፓል ጋር አውቶማቲክ ክፍያ ስርዓት ጋር ገና አልተቀናጀም። ሶስተኛው የሕግ ተገዥነትና ደህንነት ነው ወይም ሴኩሪቲ ኤንድ ኮምፕላያንስ። የፔይፓል ሕግ ህገወጥ ገንዘብ ዝውውርን ለመከላከል ጥብቅ ደንበኛ ማንነት ማረጋገጫ ወይም KYC ይጠይቃል። ይህንም መረጃ በትክክል ለማግኘት አስቸጋሪ በሆነባቸው አካባቢዎች አገልግሎትን ይገድባል። ፋይዳ ብሔራዊ መታወቂያ በኢትዮጵያ ውስጥ መጀመሩ KYC በኢትዮጵያ ውስጥ የፔይፓል አንድ አካል የሆነውን ማለት ነው በኢትዮጵያ ውስጥ ለማረጋገጥ ወሳኝ ነው ማለት ነው። ሌላ በኢትዮጵያ ውስጥ ሆኖ ገንዘብ ለመቀበል የሚረዱ ሶስት አማራጮች አሉ። አንደኛው ፖይነር ነው፣ ሁለተኛው ዋይስ የተባለ ሲሆን ሶስተኛው በዙም ነው። በእነዚህ አማራጮች በኢትዮጵያ ውስጥ ሆናችሁ ገንዘብ መቀበል ትችላላችሁ። ስለነዚህ ሰፋ ያለ ሌላ ቪዲዮ አስፈላጊ ከሆነ እንሰራለን ማለት ነው። ለቻናላችን አዲስ ሆናችሁ ሰብስክራይብ አድርጉ። ስለተከታተላችሁ እናመሰግናለን።